ሰላም እንዴት ናችሁ? ይህ ፓርት 2 ቪዲዮ ሲሆን ስለ አፍተር ኢፌክትስ ፓናሎች እናያለን። ፕሮጀክት ፓናል የተለያየ ኮምፖዚሽን የሚይዝ ሲሆን ፋይሎችን ኢምፖርት ለማድረግም ይጠቅማል። ፋይል ኢምፖርት ለማድረግ ራይት ክሊክ አድርገን ኢምፖርት ፋይል፣ ከዛም ፋይላችንን መርጠን ኢምፖርት ማድረግ ነው። ከዛም ድራግ አድርገን ወደ ኮምፖዚሽን ወይንም ታይም ላይን መጨመር እንችላለን። እንደምታዩት ታይም ላይን ጋር አስገብቶልኛል። ይህ የታይም ላይን ፓናል ሲሆን በውስጡም 2 ሌየሮች እናያለን። እያንዳንዱ ሌየር የራሱ ርዝመት ያለው ሲሆን በሰማያዊ መስመር ኢንዲኬተር እያንቀሳቀስን ቪዲዮአችንን ወይም ኮምፖዚሽናችንን ምን እንደሚመስል ማየት እንችላለን። ለምሳሌ 1 ሰከንድ ጋር ሄጄ የመረጥኩትን ሌየር አሳጥረን ፕሌይ ብንል እንደምታዩት ልክ 1 ሰከንድ ሲሞላ ሌየሩ ይጠፋል። የታይምላይን ፓናል በተለያዩ ጊዜያት ሌየሮች እንድንቆጣጠር ይረዳናል። በቀኝ በኩል ደግሞ የተለያዩ ፓናሎች የምናገኝ ሲሆን የራሳቸው ጥቅም አላቸው። ሁሉም ፓናሎች የ3 መስመር ምልክት ያላቸው ሲሆን ክሊክ በማድረግ ለምሳሌ መዝጋት እንችላለን። የዘጋነውን ፓናል መልሰን ለመክፈት ዊንዶ ጋር ሄደን ኢፌክትስ ኤንድ ፕሪሴትስ ቼክ ማድረግ ይኖርብናል። ማንቀሳቀስ ከፈለግን አሁንም ክሊክ አድርገን አንዶክ ፓናል የሚለውን በመንካት ማንቀሳቀስ እንችላለን። የፈለግነው ቦታ ድራግ አድርገን በመሰካት ወይም ማጋጠምም እንችላለን። ፓናሎቻችን ከተዘበራረቁብን ዊንዶው ጋር ሄደን ወርክስፔስ ከዛም ሪሴት ሪቪው ቱ ሴቭድ ሌይአውት የሚለውን በመንካት ወደ መጀመሪያ መመለስ እንችላለን። ወይንም ደግሞ የተለያዩ የፓናል አቀማመጦችን ማለትም ዲፎልት፣ ሪቪው፣ ለርን፣ ስሞል ስክሪን፣ ስታንዳርድ የሚሉትን እየነካን መምረጥ እንችላለን። በመጨረሻም ከላይ የምናገኘው የአፍተር ኢፌክትስ ቱሎችን ነው። አጠቃቀማቸውንም በሚቀጥለው ቪዲዮ እናያለን።